ጤና ይስጥልን ክቡራን የሀገሬ ኢትዮጵያ ሚዲያ ተከታታዮች ለዛሬ ሚያዝያ 17 2018 ያዝናቸው መረጃዎች ወደ እናንተ እናቀርባለን። ከኛ ጋር እንድትሆኑ አክብሮታዊ ግብዣችን ነው። መልካም ቆይታ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 20 ሺህ በላይ ሰዎችን ተጠቃሚ የሚያደርግ የመኖሪያ ቤት ግንባታ ማስጀመራቸው፣ የቀድሞ የሰላም ሚኒስትር ታዬ ደንደአ ፍርድ ቤት መቅረባቸው፣ የፕሮቴስታንት ዘማሪ ዶክተር ዘማሪ ደረጀ ከበደ የአድናቆት ቀን ለደረጀ ተብሎ ቀን እንዲከበርላቸው መጠየቁና ሌሎች መረጃዎችን ወደ እናንተ እናደርሳለን። ከኛ ጋር ቆዩ። መልካም ጊዜ። ምክር ቤት አባል አቶ ታዬ ደንደአ ላይ ቀርቦ የነበሩ 3 አዳዲስ ክሶች ለጊዜው ተቋረጡ። ህገወጥ ጦር መሳሪያ ይዞ በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስት ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር። አቃቤ ህግ በታዬ ላይ ያቀረባቸው ክሶች ማቋረጡን ያሳወቀው ሮብ ሚያዝያ 14 2018 በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኘበት ሰዓት እንደሆነ አቶ አበራ ንጉስ ለቢቢሲ ተናግረዋል። በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያሳወሱ የአቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረግ ይግባኝ መጠየቃቸውን ገልጸዋል። ዋስትና ይገባናል፣ ዋስትና የሚከለክል ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛ ደግሞ አቶ ታዬ ደንደአ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነ ውድቅ ይደረግ ብለው ለከፍተኛ ፍርድ ቤቱ ቢያቀርቡም እንዳልተቀበላቸው አስታውቀዋል። ይህንን ተቃውመን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራ ትናንት ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞቹ የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቤ ህጉ እየተከራከርንበት ላለው ይግባኝ መዝገብ ምክንያት የሆነውን የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ ከ50 ሚሊዮን መብለጥ የለበትም ማለታቸውን ዶክተር ሚልኬሳ ተናገሩ። የቀድሞ የብልጽግና መንግስት ባለስልጣን የነበሩትና በአሁኑ ጊዜ የአገዛዙን ግፍ በመቃወም በውጭ ሀገር የሚኖሩት የፖለቲካል ሳይንስ ምሁሩ ዶክተር ሚልኬሳ ሚደቅሳ ከሪዮት ሚዲያ ጋር ባደረጉት ውይይት ጠቅላይ ሚኒስትሩ አብይ አህመድ አባዱላ ገመዳ ቤት ውስጥ ተሰብስበን በነበረበት ወቅት የኢትዮጵያ ህዝብ ከ50 ሚሊዮን መብለጥ የለበትም፣ 50 ሚሊዮን የሚሆነው ህዝብ ጥራት ያለው ኑሮ እንዲኖር ማድረግ ያስፈልጋል ማለታቸውን መስማታቸውን ተናግረዋል። ይህ የጠቅላይ ሚኒስትሩ ንግግር ኢትዮጵያ ውስጥ በእሳቸው ዘመን በጦርነት ያለቀውን ዜጋ በማየት አመክንዮን መረዳት የሚቻል ይመስለናል። የአድናቆት ቀን ለእግዚአብሔር ብሎ ለዘመረው ለዘማሪ ዶክተር ደረጀ ከበደ የአድናቆት ቀን ይዘጋጅለት ሲሉ አንድ አድናቂው መልእክታቸውን በፌስቡክ ላይ አጋርተዋል። ዶክተር ደረጀ ከበደ ለረጅም ዘመናት በውብ ስርቅርቅ ድምጹ ለአምላኩ በሚያቀርባቸው መዝሙሮች የሚታወቅ የፕሮቴስታንት ዘማሪ ነው። ወደ 10 የሚሆኑ ካሴቶችን ለህትመት ያበቃው ዶክተር ደረጀ በአገልግሎቱ የተደሰቱ የእምነቱ ተከታዮች ተሰብስበው በሸራተን አዲስ የአድናቆት ቀን ለደረጀ የሚል ዝግጅት አዘጋጅተው በእለቱ ደረጀ ሲመሰገንና ሲደነቅ ውሎ ነበር። ታዲያ የፕሮግራሙ አዘጋጆች በእለቱ የተደረገውን ዝግጅት በሲዲ አዘጋጅተው ወደሚኖርበት ሰሜን አሜሪካ ልከውለት ነበር። ሲዲውን በአክብሮት ተቀብሎ በደንብ ከተመለከተ ከ2 ዓመት በኋላ ቁጥር 9 ካሴቱን ለቀቀ። የካሴቱ ርዕስም የአድናቆት ቀን ለእግዚአብሔር የሚል ነበር። ሰማይ ነጠኛ ከየሰው ማነው ባፍንጫው ወፍያለ የህይወት ተነስተን ባስመሰው ማነው ነፋሱን አንፋሹ የሳቴፉ ሐዋላቃ ማነው ዋሳሽ ፀሐዩ ማነው ዋሳሽ ጨረቃ ማነው የምድርን ዳርቻ በእጆቹ መዳፍ እያኖረ ማነው
ፈርዖንን በስቅጠት በውሃ በታች ያስቀረ ማነው ከፍታን የሚያዘው ዝቅታን የሚያረግለት ማነው ብድራት መላሽ ከልክቦ ወይም ከረገት እግዚአብሔር ቅዱስ ቅዱስ እግዚአብሔር አንተ ብቻ አንተ ክበር አንተ ብቻ አንተ ክበር አንተ ንገስ ያናቆት ቃል እግዚአብሔር ያናቆት ቃል እግዚአብሔር ለወዳና በዚህ መዝሙር ላይ ፈጽሞ ለኔ አድናቆት ቀን የሚገባኝ ሰው አይደለሁም። ምንስ ሲደረግ ይህንን አሰባችሁት? ሊደነቅ የሚገባው ሁሉን ቻይ የሆነው እግዚአብሔር እንጂ እኔ አይደለሁም የሚል መልእክት ያለውን በተጨማሪም አሁን ያሉትን ሐሰተኛ ነቢያትና አገልጋዮች የሚኮንን ጠንካራ መልእክት አስተላልፈዋል። የነጻነት መዘዝ የአምልኮ ነጻነት በበጎቹ መግቢያ ተኩሎች ሰው አለበት ስራት የሌለበት ገደብ የሌለው አባት የኢየሱስ ስም ለነፍስ ጫረታ ወጣበት። በዚሁ ካሴት ላይ ባሉት ከ8 በላይ የሚሆኑ መዝሙሮች ይነጫነጭ ጠላትና ሌሎች ማህበራዊና መንፈሳዊ ዝማሬዎችን ዘምረዋል። ታዲያ ሰሞኑን የቴዲ አፍሮ አዲሱ አልበም ጋር ተያይዞ የተነሳውን የፕሮቴስታንት አገልጋዮች አሳፋሪ ትችት የግል ምልከታውን ጠንከር አድርጎ እናንተ ማናችሁና ነው እሱም በዚህ ልክ የምትወቅሱት ሲል ተችቷል። እንዲያውም ቴዲ አፍሮ ጠንካራ ሐሳቦችን በማንሳት መንግስትን ሳይፈራ የህዝብን ብሶት የሚናገር የሀገር ጀግና ነው። ዘፈኖቹም ስለ ፍቅር የተዜሙ ወንጌሎች ናቸው በማለቱ እንደገና ትልቅ መወያያ ሆኖ ነቀፋና ግርግርን ፈጥሯል። እንዲያውም መንፈሳዊ ከሚባሉ ሰዎች እሱ ይሻላል፣ የሚሰብኩትን አይኖሩትም፣ እኔም ራሴ የዘመርኳቸውን አልኖርኳቸውም ብሎ ተናግሯል። ይህን ያስተዋለ የእሳቸው ደጋፊ ታዲያ ዘማሪ ዶክተር ደረጀ ግልጹን ሳይደብቁ በመናገራቸው ሊመሰገኑና የአድናቆት ቀን ለእግዚአብሔር ብለው እንደዘመሩት እኛም ለእሳቸው የአድናቆት ቀን ልናዘጋጅላቸው ይገባል ብሏል። አድናቂው በመዝሙሮቹ ብዙ ዘመናትን በእውነተኛው አምልኮ ያገለገለ ዝማሬዎቹ ትንቢት ሆነው እየተፈጸሙ ነው ብሏል። በቀድሞ ስብስብ በአዲስ ኪዳን ንብረት ምዕመናን አብረው በተከማቹበት ንብረቱን ገንዘቡን ሁሉም እያመጣ ማንም ሳይራቆት እንጀራም ሳይረታ በአንድ ልብ ጌታን እያመሰገኑ ይቆርሱና በማራ ያኔ መመኑ ህብረትን ልናደርግ ያስተማረው ቃሉ እንዲህ አይነት ነበር ወገኖች አስተውሉ። ከንቲባ አዳነች አቤቤ ከ20 ሺህ በላይ ዜጎች ተጠቃሚ የሚያደርግ የቤት ግንባታ አስጀመርን አሉ።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከ20,000 በላይ ዜጎችን ተጠቃሚ የሚያደርግ የቤት ግንባታ በመርካቶ ቅጠል ተራ አካባቢ በዛሬው ዕለት ማስጀመራቸውን ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለመኖር እጅግ ምቹ ያልሆነ የቅጠል ተራ ሰፈርን ወደ ውብ መኖሪያ አካባቢነት ለመቀየር ባለ 8 ወለል የሆኑ 9 ህንፃዎች ግንባታ ማስጀመራቸውን ገልጸዋል። በ10,000 ካሬ ላይ የሚያርፉ የህንፃዎቹ ፕሮጀክት ከ500 በላይ ቤቶች እንደሚይዝ ገልጸው ግንባታው ሲጠናቀቅ ከ20,000 በላይ ሰዎችን ንጹህ ለሰው ክብር የሚመጥን ዘመናዊ አኗኗር ያለው መኖሪያ ቤት ተጠቃሚ ያደርጋል ብለዋል። እንዲሁም ልጆች በርቀው እንዲያድጉ የስፖርት ሜዳ፣ የንግድ ሱቆችና ሌሎች አስፈላጊ ነገሮች ሁሉ ተሟልተው በጥራትና በፍጥነት ተገንብቶ እንደሚጠናቀቅ ጠቁመዋል። አካባቢው መንገድ ያልነበረው የተጠላለፉ መንገዶች የበዙበት፣ ነዋሪዎች በድህነት ምክንያት ኑሯቸውን ለመደጎም ቤታቸው ውስጥ ቆጥ ሰርተው አልጋ የሚያከራዩበትና ሰዎች ላይ ቆልፈው በሚሄዱበት ጊዜ በሚፈጠር የእሳት አደጋ የሰዎች ህይወት የሚጠፋበትና ንብረት የሚወድምበት እንደነበር አስታውሰዋል። ፕሮጀክቱ ይህን አስከፊ የዜጎች ህይወትን እንደሚቀይር ጠቅሰው መርካቶ አካባቢ ብዙ ተራ የሚል ስያሜ የተሰጣቸው ቅጠል ተራ፣ ጭድ ተራ፣ ገብስ ተራ፣ ሳር ተራ፣ ቦምብ ተራ ጠጋ ብለን ስናያቸው የነዋሪዎችን የአኗኗር ሁኔታና ገጽታውን የሚያሳዩ ናቸው ነው ያለው። ከዚህ በፊት የደቡብ አፍሪካና የኤምሬት የመኖሪያ ቤት አልሚዎች ጋር 80,000 እና 30,000 ቤቶችን ለመገንባት ተስማምተን ተፈራረመን እንደተባለውና መሬት ላይ ግን የተፈጠረ ነገር እንዳላየንበት የብልጽግና መንግስት የገጽታ ግንባታና ለፕሮፓጋንዳ ስራ የተጠቀሙበት የይስሙላ መሰረት ድንጋይ መጣል ይሆን አይሆን በይደር የምናየው ጉዳይ ይሆናል። ክቡራን ተከታታዮቻችን ለዛሬ ያዘጋጀንላችሁ ዝግጅት ይሄ ነበር። በሚቀጥለው መረጃ እስከምንገናኝ መልካም ቆይታ።